ሰላም ጤና ይስጥልን ውድ የኢትዮ መረጃ 24 ተከታታዮች፣ ዛሬም በዘገባችን የአሜሪካ ውጭ ጉዳይ ሚኒስትር የጦርነቱን ፍጻሜ ቀን ስለማሳወቃቸው፣ ኤፍቢአይ ስለመጠለፉ እና የኢራን መንፈሳዊ መሪ ስላሉበት ሁኔታ እና ሌሎችንም መረጃዎችን አጠናቅረን ይዘን ቀርበናል። እንድትከታተሉን እየጠየቅን ዘገባዎቻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት በትህትና እንጠይቃለን። ወደ ዘገባዎቹ አልፋለሁ። በቅድሚያም የአሜሪካ ውጭ ጉዳይ ሚኒስትር ስላወጡት መግለጫ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለችውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቀቅ ተናገሩ። የጦርነቱ ዓላማዎች እየተሳኩ መሆናቸውንና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸውን በፈረንሳይ በተካሄደው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን አጥብቃ ትፈልጓለች ሲሉ የተናገሩትን የሰላም ድርድር በመጥቀስም ከሀገሪቱ መልእክቶች መምጣታቸውን፣ ነገር ግን ሀገሪቱን የሚወክል ማን እንደሆነ ግልጽ አለመሆኑን ተናግረዋል። ኢራን ከአሜሪካ ጋር የተጀመረውን ምንም አይነት ንግግር የለም ስትል ያስተባበለች ሲሆን አሜሪካና እስራኤል የዛሬ ወር የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህ በርካታ የቴህራን ከፍተኛ ባለስልጣናት ተገድለዋል። ይህንም በእንዲህ እንዳለ አሜሪካ ወታደሮቿን ወደ አካባቢው እየላከች መሆኑን ሩቢዮ ጨምረው ተናግረዋል። ትራምፕና ከፍተኛ ባለስልጣናቶቻቸው ከኢራን እየተደረገው ያለውን ዘመቻ ከ4 እስከ 7 ሳምንታት እንደሚቆይ በተደጋጋሚ ተናግረዋል። 4ኛ ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገውን የሩቢዮ ንግግር ቀደም ሲል ከተቀመጡበት ጊዜ ገደቦች ጋር አብሮ እየሄደ ይመስላል ሲሉም አክለው ተናግረዋል። የአሜሪካ ፍትህ ሚኒስቴር አንድ አስደንጋጭ መረጃን በይፋ አረጋግጧል። ከኢራን መንግስት ጋር ጥብቅ ግንኙነት አለው የተባለውና ሃንዳላ በሚል የሚታወቀው የሀከሮች ወይም የጠላፊዎች ቡድን የኤፍቢአይ ዳይሬክተር የሆኑትን የፓንቴልን የግል ኢሜል አካውንት ተሰብሮ ገብቷል የሚል መረጃዎች እየወጡ ይገኛሉ። የአሜሪካን የውስጥ ደህንነት አጥብቀው የሚጠብቁትና ሀገሪቱን ከሳይበር ጥቃት የሚከላከሉት የደህንነት ሹም ዛሬ የራሳቸውን የግል ሚስጥርና መልእክቶች በሌሎች እጅ ወድቋል። ይህን ያልተጠበቀ ክስተት በአሜሪካ የደህንነት ጥንካሬ ላይ ትልቅ መነጋገሪያም ከመሆኑ በላይ ግርምትን ፈጥሯል። በሌላ መረጃ አሜሪካ በመላ ኢራን ከ9,000 በላይ ኢላማዎችን በመለየት ድብደባ መፈጸሟን ገልጻለች። አሜሪካና እስራኤል ኢላማ አድርገው ድብደባ የፈጸሙባቸው አብዛኞቹ ፖሊስ ጣቢያዎች፣ ወታደርና ፖሊስ ዩኒቨርሲቲዎች፣ የፖሊስ ዋና መስሪያ ቤት፣ የመጠለያ ቤቶች፣ የአብዮታዊ ዘብ ቤቶች እንዲሁም ኬላዎችና የጦር መሳሪያ ማከማቻዎች ይሆናሉ ተብሎ የሚታሰቡ ስፍራዎች እንደሆኑ ዘገባው ያስረዳል። እነዚህ ኢላማዎች ብዙ ጊዜ የሚገኙት ሰላማዊ ሰዎች በሚኖሩባቸውና እንቅስቃሴዎች በሚበዛባቸው አካባቢዎች ነው። በኢራን ጥቃት ሲፈጸም የተመለከተ ነዋሪ ለቢቢሲ እንደተናገረው በሰላማዊ ሰዎች መኖሪያ የሚፈጸሙ ድብደባዎች የመንግስት አቋም የነበሩትን ሁሉ ያስቆጣ ነው። ቢቢሲ በሪፖርቱ ላይ ስለተገለጡት የሰላማዊ ሰዎች መኖሪያዎች ለእስራኤል ጦር ጥያቄ ቢቀርብም ጥቃቶቹ መፈጸማቸውን ከማረጋገጥ ውጭ ተጨማሪ ምላሽ ሳያገኝ መቅረቱን ዘግቧል። የአሜሪካ መከላከያ ሚኒስትር ለጥያቄዎቹ ምላሽ እንዳልሰጡ የተናገረው ቢቢሲ ኢራን በጦርነቱ ውስጥ የአሜሪካ አጋር የሆኑትን የባህረ ሰላጤውን ሀገራት የሚገኙ አውሮፕላን ማረፊያዎች፣ ሆቴሎችን እንዲሁም የሰላማዊ ዜጎችን መኖሪያና ሌሎች መሰረተ ልማቶችን አጥቅታለች። በሌላኛው አጭር ዘገባችን በሳውዲ አረቢያ የጦር አውሮፕላን ማረፊያ ላይ በተፈጸመ ጥቃት ቢያንስ 12 የአሜሪካ ወታደሮች ተጎዱ። ኢራን በሳውዲ አረቢያ ልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ላይ ጉዳት መድረሱን በአሜሪካ የቢቢሲ አጋር የሆነው ሲኤንኤን ዘገበ። ጥቃቱ ሲፈጸም በህንፃው ውስጥ የነበሩ የተባሉ ቢያንስ 2 ወታደሮች በጣም ከባድ ጉዳት እንደደረሰባቸው ዋል ስትሪት ጆርናል ዘግቧል። ጥቃቱ የተፈጸመው በአንድ ሚሳኤልና በበርካታ ድሮኖች ሲሆን በርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖችም ጉዳት ደርሶባቸዋል ሲል የኒውዮርክ ታይምስ እና ዋል ስትሪት ጆርናል ዘግቧል። ፔንታጎንና የአሜሪካ ማዕከላዊ እዝ መገናኛ ብዙሃን ላቀረቡላቸው ጥያቄ እስካሁን ድረስ ምላሽ አልሰጡም። ይህ ኢትዮ መረጃ 24 ቻናል ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙሃን እንዲደርስና ለእኛም ወዳጅ እንዲሆኑን በትህትና እንጠይቃለን። በቀጥል ስለ አዲሱ የኢራን መንፈሳዊ መሪ የደህንነት ሁኔታ ፕሬዝዳንት ዶናልድ ትራምፕ
አዲሱ የኢራን መንፈሳዊ መሪ ወይ ሞተዋል ወይ ደግሞ በጽኑ ታመዋል ሲሉ ተነግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደ የኢኮኖሚ ጉባኤ ላይ ባደረጉት ንግግር የኢራን መንፈሳዊ መሪ በሕይወት ስለመኖራቸው ጥርጣሬ እንዳላቸው ገለጹ። ትራምፕ የኢራን አዲሱ መንፈሳዊ መሪ ወይ ሞቷል ወይ በጣም አስጊ ሁኔታ ላይ ናቸው ሲሉ የተደመጠ ሲሆን ሙጀተባ ካሚኒ ለረጅም ጊዜ አለመታየታቸው ለዚህ ማሳያ መሆኑን ጠቁሟል። በሌላ በኩል ትራምፕ የኢራን ባለስልጣናት እሳቸው የሀገሪቱ መንፈሳዊ መሪ እንዲሆኑ በውስጥ መስመር ጥያቄ አቅርበውልኛል ሲሉ ቢናገሩም የኢራን አብዮታዊ ዘብ ፕሬዝዳንቱ ውሸታም ናቸው በማለት አስተባብሏል። ይህ በእንዲህ እንዳለ የአሜሪካ ልዩ መልእክተኛም ዊትኮፍ ከኢራን ጋር የሰላም ስምምነት ለመድረስ በዚህ ሳምንት ድርድር እንደሚጀመር ይጠበቃል ብለዋል። ለዛሬ የመጨረሻ ወደ ሆነው ዘገባችን 1 ወር በሞላው አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር በትላንትናው ዕለት አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ ሀገሪቱን የጦር መሳሪያ ማምረቻ መምታቱን አስታወቀ። የእስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ የሚሳኤሎችና የባህር ፈንጂዎች ማምረቻ ተቋም መምታቱን የሀገሪቱ ጦር ገልጿል። በማዕከላዊ ኢራን ያዝድ በተባለው ግዛት ውስጥ የሚገኘው ጥቃት በተፈጸመበት ቦታ የሀገሪቱ ባህር ኃይል አብዛኞቹ ሚሳኤሎችና ባህር ላይ የሚጠመዱ ፈንጂዎችን የሚመረትበት መሆኑን እስራኤል አስታውቃለች። ኢራን በሺዎች የሚቆጠሩ ባህር ላይ የሚጠመዱ ፈንጂዎች እንዳላት ይታመናል። ምንም እንኳን እነዚህ ፈንጂዎች በሆርሙዝ ወሽመጥ ላይ አጥምዳቸው ስለመሆኑ ግልጽ ባይሆንም ፈንጂዎቹ በግዙፍ የንግድ መርከቦች ላይ ሊደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦችን እንቅስቃሴ ገቷል ተብሏል። የዛሬዎቹ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እያመሰገንን ዜናዎቻችንን ከወደዱት ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ሀሳብ አስተያየቶን ኮሜንት ላይ በማስቀመጥ ሰብስክራይብ በማድረግ ወዳጆቻችን እንድትሆኑ በትህትና እንጠይቃለን። ሰላም።